السلام عليكم ورحمة الله وبركاته دنا يتكبراتون دموچي እና እህቶቼ ይሄ ነገር አብዛኞቻችሁን ያጋጥማችኋል ብዬ አስባለሁ። ዱዓ ታደርጋላችሁ የሆነ ነገር ታልሙና ዱዓ ታደርጋላችሁ ያ ነገር አይሳካላችሁም። የሆነ ነገር ትፈልጉና ትለፉለታላችሁ ያ ነገር አታገኙትም አታሳኩትም። ምክንያቱም ይሄን ያልኩበት ምክንያት በጣም ብዙ ወንድሞችና እህቶች እኔ ጋር ይመጣሉ። ወንድም ሙዓዝ ዱዓ እናደርጋለን አይሳካልንም ምን እንላለን ምንም በቃ ለፋለታለን ያ ነገር አናገኘውም የሚል ነገር ይነገረኛል። ብዙ ጊዜ መልስ የሚሆነው አንድ ነው። እሱ ምንድነው? አላህ Subhanahu Wa Ta'ala ዱዓን ሲቀበል በሶስት አድርጎ ነው። ማለትም በዱንያ ላይ ተቀብሎ ሊሞላላችሁ ይችላል ያን ነገር ወይ ደግሞ ሊያሳካላችሁ ይችላል አላማችሁን። ሁለተኛ ደግሞ የሚመጣባችሁን ችግር ይገፍላችኋል በዚያ ዱዓችሁ። ተግባባን? ስጠን እያላችሁ ያላችሁትን እናንተ ሳታስቡት የሚመጣባችሁን በላ እየመለሰላችሁ ይሆናል። ሶስተኛ ነገር ደግሞ ለአኺራ አላህ ያስቀምጥላችሁ ይሆናል። በተለይ አሁን ዱዓ ያደረከው ነገር ያደረግሽው ነገር የሚጎዳሽ ነገር ቢሆን ምን ታውቂያለሽ ምን ታውቃለህ የሚል መልስ ነው መልስላችሁ። አብዛኛውን ጊዜ የሚያጋጥመኝ መልስ ልንገራችሁ። እውነት ብለሃል የሚል መልስ ያጋጥመኛል። ብዙ ጊዜ እውነት ብለሃል የሚለው መልስ ለመቀበል ብቻ አይደለም የሆነ ሶስት ነጥብ አላት መጨረሻ ላይ እውነት ብለሃል ግን የሚል ነገር አለ ማለት ነው። ግንዋን ፊት ለፊት አያወጧትም ችግር የለብኝም እውነት ብለሃል ካሉ خلاص ጨርሼ ነው የሚሄደው ተቀብለዋል በሚል ማለት ነው። አንዳንድ ወንድሞችና እህቶች ግን ወላሂ ልክ ነው ያልከው እውነትም ያ ነገር መጥፊያዬ ቢሆንስ እውነትም ያ ነገር የሚጎዳኝ ቢሆንስ አላህ ከዚያ ነገር እየጠበቀኝ ቢሆንስ የሚል ነገር ይመልሱልኛል። ዛሬ አንድ ምሳሌ ላምጣላችሁ። ይሄን ምሳሌ እንዳጋጣሚ እዚህ ቲክቶክ ላይ ነው ያገኘሁት። ይሄንን ግለሰብ አላቀውም ከዚህ በፊት ድንገት ነው ይሄን ነገር ያየሁት ማለት ነው። ዜናው ተሰራጭቶ ነው ያየሁት። ስሙ ኢብራሂም ከማቾ ይባላል። ኢብራሂም ከማቾ ጂም ቤት ነው የሚያሰራው ስፖርተኛ ነው። ያው ሰውነቱን ትመለከታላችሁ ጠብደል ነው በጣም ቅርጹ በጣም የሚያምር ውብ የሆነ ልጅ ነው እንደምትመለከቱት ነው ያው ፊዚካሉ። እና ይሄ ልጅ ስራ ይሰራ ነበር። ያን የሚሰራውን ስራ የሚያገኘውን ገንዘብ እንዳለ አጠራቅሞ የሆነ ፕላን ነበረው። አጠራቅሞ ምን ብሎ በስተመጨረሻም ያለውን ነገር አንዳንድ ነገሮችን ሸጦ ምርጥ የሚላትን ሲያልማት የነበራትን መኪና ገዛ። መኪናውን ገዝቶ ሳምንት ሳይሞላው ነው የተባለው እርግጠኛ አይደለሁም። ሳምንት ሳይሞላው በዚያው መኪና እሱ ብቻ ሳይሆን ወንድሙንም ይዞ ወደ አኺራ ሄዱ። እድሜ ልኩን ሲለፋለት የነበረ መኪና ነው። መጥፊያዬ ነው ብሎ ቢያውቅ ኖሮ ያን ነገር አበደን አይገዛትም ነበር መኪናዋን። በቻለ አቅም ያቺ